ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ውዶች እንዴት ናችሁ? ዛሬ ደግሞ ስለ ቲማቲም ጁስ አሰራር ነው የማሳያችሁ እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ፣ አጠነካክሩኝ እላችኋለሁ ውዶች። እና ዛሬ ያው በቤታችን እንዲያርገን የቲማቲም ጁስ እንደምናዘጋጅ አሳያችኋለሁ። እና ያው ቲማቲም አዘጋጅቻለሁ፣ ሎሚ አዘጋጅቻለሁ፣ ብርጭቆች እንደምታዩት ውሃ አዘጋጅቻለሁ። እና አሁን ከዚያ ቲማቲም ቆራርጬ ጨረስኩ። ይኸውላችሁ ውሃም ጨመርኩ፣ ውሃ ጨመርኩ እንደምታዩት። አሁን ውሃ ጨምሬያለሁ። ይኸው አሁን ፈጭ ቲማቲሜን ጨረስኩኝ እላችኋለሁ። ከዛ ቲማቲም ይሄ ሎሚ ማለት ነው። ሎሚ ደግሞ እንደ ፍላጎታችሁ ነው የሚጨምሩት። እኔ ሎሚ ስለምፈልግ የቲማቲሙን ልጣጭ ስለምፈልገው የቲማቲሙን ልጣጭም አልጣልኩም፣ ፍሬውንም አልጣልኩም፣ የቲማቲሙን ልጣጭም አልጣልኩም። ሎሚ ደግሞ የሚጨምሩት እንደ ፍላጎታችሁ ነው ማለት ነው። ምክንያቱም ቴማችሁን ለማስተካከል ከፈለጋችሁ ሎሚ አይጨምሩም። እኔ ደግሞ ሎሚ ጨምራለሁ፣ ውሃ ጨምሬያለሁ። በረዶ ደግሞ ታላችሁ መጨመር ትችላላችሁ። እኔ ግን ቀዝቃዛ ውሃ ነው የጨመርኩት። እንደምታዩት ይሄው አያችሁት። ይሄው እዚህ ጋር ሎሚ ጨምራለሁ። እና ውዶቼ ያው ቲማቲም እንደገና ካንሰር በሽታ ለመከላከል፣ የሰውነት ክብደትን ለማመጣጠን፣ የአጥንት ጥንካሬን እንዲሁም ደግሞ የአይንን የደም ብዛትን አሁን ይሄ ለደም ማለት የሚጠቅመው ማለት ነው። እና እንደዚህ ያሉ በሽታዎችን ፈዋሽ ስለሚያደርግ በቤታችሁ እየሰራችሁ ተጠቀሙ። መጠቀም ያለባችሁ ቲማቲሙን ፍሬሹን ነው። እሺ ፍሬሽ መሆን አለበት። ሰላጃ የቆየ የቀረበ መሆን የለበትም። እና ውዶች የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ፣ ሰላም ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ባይ